እስቲ ዛሬ የሚጀምረው ስራ ጠፋ የሚለውን ፕሮግራም እንስማው። ዛሬ ጀምራለች። ከፍከፋል። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን። በዚህ ሰዓት በኤፍኤም 90.9 የሚተላለፈው ስራ ጠፋ የተሰኘው ፕሮግራም አሁን ይጀምራል። ብዙውን ጊዜ በአንድ ስራ ላይ ተሰማርተው የሚሰሩ ሰራተኞች ውሏቸውና አመለካከታቸው እንዲሁም አስተሳሰባቸው የተለያየ ነው። እነዚህ ሰራተኞች በፋብሪካ ውስጥ፣ በጋራጅ ውስጥ፣ በመጋዘን ውስጥ ተገናኝተው ስራቸውን ያከናውናሉ። አድማጮቻችን ተሳተፉ፣ ደውሉልን፣ እንነጋገር። ከዛገር መሄድ ነው መዘዙ፣ ከዛገር መሄድ ነው መዘዙ፣ በሕፃን ባዋቂ በልጅ መታዘዙ ከማያውቀት ነዋል ከማያውቀት። በአንድ መስሪያ ቤት እየሰራችሁ ውሏችሁ ምን ይመስላል? ተለያይታችኋል ወይስ ዛሬም ድረስ ከሥራ ባልደረቦቻችሁ ጋር ተገናኝታችሁ ትጠያየቃላችሁ? ደውሉልን፣ እንነጋገር። እሺ ቴክኒሻናችንም ሆነሽ አንድ አድማጭ መስመር ላይ ያለ እያለች ነው። ሄሎ ባንቴ ነኝ። እሺ ባንቴ፣ ስራ ጠፋ በሚለው ላይ ሐሳብ ልሰጥ ነው። አንዴ ጠብቀኝ። ሄሎ ምስራቅ እባላለሁ። ስራ ጠፋ የሚለው ፕሮግራማችሁ ላይ ሐሳብ ለመስጠት ፈልጌ ነው። ምስራቅ፣ እሺ አንቺም አንዴ ጠብቂ። ቢልልኝ ቆየኝ አንዴ። መስፍን እባላለሁ ከገብራይ ጋራጅ። ከገብራይ ጋራጅ ዛሬ ከእናንተ ጋር ቆይታ እናደርጋለን። መስፍኔ መቀጠል ትችላል። ስማ እንገናኛለን፣ እቤት ማታ እንገናኛለን። ብራዘር እኮ ነው ትንሽ ብራዘር። በቃ እንደዚህ አይነት ትሪክ ነው የሚወጣው። የረጋቤ ነው የምልሽ። እኔ በቃ ሰልችቶኛል። የእህቶችሽ እድሜ ላይ ቢያንስ አልደረሽም። እነሱ በጊዜያቸው ነው ያገቡት። ኧረ ህፃን ልጅ ነኝ። ተማሪ ነው የምልሽ። እኔን አትተኝም እንዴ? ስራ እየፈለኩ እየተማርኩ አይደል? ምን አለብህ? ታነባለህ፣ ትበላለህ፣ ትጠጣለህ፣ ትተኛለህ። ሌላ ፍላጎት የለህም? አንቺ ደግሞ መማር ነው ያለብሽ። በቃ አልማርም። በቃ እኔ መማር አልፈልግም። በቃ እኔ ትዳር አድርጎ ነው። ቼልሲ ትናንት ኳስ አይታ አርገበገብናቸው። መሬት አትቆጪ ቀስ ብዬ ረግጣለሁ፣ መሬት አትቆጪ ቀስ ብዬ ረግጣለሁ፣ ነገ ካንቺ በታች መሆኔን አውቃለሁ።
ከሰው ሀገር መሄድ ብዙ ነው መዘዙ በሕፃን ባዋቂ በልጅ መታዘዙ ከማያውቁት መዋል ከማያውቁት መዋል ያሰኛል ደንቆሮ ከማያውቁት መዋል ያሰኛል ደንቆሮ ውሻውን አልፌ ነከሰች ዶሮ ውሻውን አልፌ ነከሰች ዶሮ አይታልኳስ እስማ በሜዳቸው አርገበገብናቸው ቼልሲ ባካ ትጮህብኝ እንዲህ ስትጮህብኝ ካንተ ጋር ከዘለቁ ሳይደፈን አረ ብታይ በእናትህ እንኳን ጆሮ ሁሉ ነገር ቢደፈን ችግር የለውም በእናትህ ቼልሲ ወይ ያዝ 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 አይረስ በቃ አንቺ ስትወጪም ስትገቢም አይታወቅሽም አይደል? ምን አለ ለምን ትገግሚያለሽ ግን አንቺ? ገገምኩ ወይኔ በለው አይንሽ አይኔ ነው ሲያምር ሰውነትሽን ዞር ብለሽ አይተሽው ታውቂያለሽ? አንድ ቀን ሼፕሽን ዞር ብለሽ ብታዪው ከራስሽ ጋር ፍቅር ይይዝሽ ነው። ለጠበሳ እያመቻቸኝ መሆኑ እናቴ የፈለገውን ነገር ነው። ጭራሽ ላጫውተሽ ስል ልትጠበሽ መሰለሽ እንዴ? አትዳፈሪያ። እባክህ እውነቴን አሁን ምን የፈለገው? 27 ይዞሽ የ27 ይዞ አንተ ልቀቀኝ። ምን ነው አንድ ጊዜ ልሳምሽ ከዛ እዚህ ከንፈር ቤት ጧት ቁጥሩ ነው። ዋው ከፈሪሲያ አስለክተሽ ታውቂያለሽ? እንዴት ስትማዘዝ እንዴት እንደሚያስጠላ በደስታ አይት ኧረ በእናትህ ንካው። ምኑን ነው የምልህ? እሱ መስሎኝ ይሄን ያህል ትቀራረባላችሁ? አይ ምንም ማለት ነው። አይዞሽ ቁጭ በይ እስኪ። ባንቴ እንዴ አረ ማስደገፍ ያምጣልኝ። እሺ ቶሎ በል ባንቴ። አሮስ እሷ ጋር መፍቻ ላቀብል። እዚህ ጋር ደግሞ የመፍቻ ነው የሚያስፈልገው። ግድ የለም ላምጣልኝ። አያስፈልግም። ለበኋላም ይሆናል ላምጣልኝ። በኋላ ታመጣልኛለህ። አሁን ላምጣልኝ። አልፈልግም ባንቴ አልፈልግም። ወዴት ነው? መፍቻ ፈልጌ ነው አለቃዬ። ያው ሰላም አደርሽ ምስራቅ። እሺ እንዴት ነህ? ዛሬ እኮ ጊዮርጊስ ይነግሳል። ታቦት አታወጪም እንዴ? አይመቸኝም እንጂ በፈጣሪ ጊዜ ታጫለሽ እንዴ? ይሄን ሁላ ጊዜ የሰጠን እኮ እሱ ሰማዕቱ ጊዮርጊስ ብሩክታይትን ከዘንዶ አፍ ያወጣት እኛንም ተዚህ ተዘንዶ ጊዜ እንዲያወጣን ተደጁ መራቅ የለብንም። ምን ነካሽ? ስንት ቁጥር ነው የፈለግኸው? ኧረ ምንም አልፈለኩም። ይቅርታ ባንቴ 40 ብር ታበድረኛለህ? ችግር የለም። እሺ ችግር የለም። ቀስ ብለሽ ትሰጪኛለሽ፣ ረጋ ብለሽ ትሰጪኛለሽ። ምንም ችግር የለም። እሺ ባንቴ አመሰግናለሁ። እሺ ባንቴ ኧረ
መፍቻን ረሳው። ሮግባ እኮ ሊያገባ ነው። ጥሩ ነው ትዳር ጥሩ ነው ልጄ ሰብሰብ ይላል። እኔ ችሎታው እንዳይቀንስ ብዬ ነው። ሴት ልጅ እኮ ወደ ኋላ ታስቀራለች። ለምን እንዴ? ሁሉ ሴት እኮ አንድ አይደለም እንዴ። መጽሐፉን ከተከተለች ሚስት ማለት ለባሏ ዘውድ ነች። ስማ በሴት ቀንጫቢ ማን እንደሆነ ታውቃለህ? ሮናልዶ። ምን ማለት ነው? እንደ ብዙ ሚስቶች ነበሩታ። የመጀመሪያው ሞዴል በ6 ወር ፈታት። እንደገና ሌላ አገባ። እሷ ደግሞ በ2 ዓመት ፈታት። አሁን ደግሞ አንድ ቴኒስ ተጫዋች 16 ዓመት ልጅ ጠብሶ ከሷ ጋር ነበር። እንደገና በ2 ዓመት ከሷ ጋር አይፋታ መሰለህ? ኦሮግ እንዴ ሲያገባ ሲፈታ ነው አይኖረው። ለዚህ ተጠያቂው እኮ የነብስ አባቱ ናቸው። እንዴት ነው የነብስ አባት የለውም እንዴ? እግዚአብሔር በእውነት ጊዮርጊስን ባንተ እዛ እንደዚህ እግዚአብሔር ይፈርዳል። እውነት የለም ለምን እንደዚህ እዛ ምን በቃ ካለ ታገባል። ኧረ በጊዮርጊስ የሰው ስናቦካ እኛ እዚህ ቆመን ቀረን እኮ። እንዴት ነው አንተስ ትዳር አላሰብክም? ትዳር እንዴ ልጣበስ እንደ ገብቼ እንዴት ትዳር ምን ይሰራል? ትዳር ምን ይሰራል? እንዴት አይሰራም? አንተ አሁን ሚስት ብታገባ ኳስ የደረሰበት አትደርስም። በጊዜ ቤት ገብተህ ከልጆች ጋር ስትራገጥ ነው የምትሆን። እኔ የሚያስደስተኝ ኳስ ማየት፣ ዓለምን የጨበጥኩ ያህል ይሰማኛል። የሴት ገላ ታቅፌ ከማድር ሌሊቱን ሙሉ የቼልሲን ጨዋታ እያየሁ ስጮህ ባመሽ ደስ ይለኛል። ሰው ከፍላጎትና ከስሜቱ ውጭ ሆኖ እንዴት ሊኖር ይችላል? በፍጹም ሊኖር አይችልም። እኔ ትዳር የሚባል ነገር ማሰባት ገብቶሃል? ምኑ ነው የሚገባኝ? አሁን ይሄ እንኳን ለኔ ላንተስ ገብቷል። ይሄ እሺ አሁን ሆና 50 ብር ትሰጠኛለህ እንዴ? የቤት ክራይ አለብኝ። የት አምጥቼ እሰጥሃለሁ? አሁን ደግሞ ምስራቅ 40 ብር ተቀብላኛለች። አንተ ማለት ለሷ ሲሆንማ ታገኛለህ። ለኔ ሲሆን አትሰጠኝም እንዴ? አንተ የባለፈውን 50 ብር መቼ መለስ? በቃ አንድ ላይ እሰጥሃለሁ። መቼ ትመልሳለህ? ቅዳሜ እውነት ቅዳሜ እሰጥሃለሁ ከሰዓት። አቤት አቤት። ጊዮርጊስን ተው አትማል። ጊዮርጊስን አትበል። መጽሐፉ ምን ይላል መሰለህ? የራስን ጸጉር ነጭ ወይም ጥቁር ማድረግ ሳትችል አትማል፣ በምድርም አትማል፣ የእግዚአብሔር ማረፊያ ነው ይላል። እሺ ተው። እሺ በቃ 50 ብር ስጠኝ። አንገት ማስገቢያ እኮ እውነት አልምልም። በቃ አሁን 8 ቁጥር መፍቻ አትፈልግ? አዎ አሁን እፈልጋለሁ። አምጣልኝ። ግን ይሄን ቶሎ እንዳትመጣሽ። ተጣራ ነው ትመጣ። ለምን እንዴ? ተጫወታ ከሰው ጋር ዋ አደራ ለሰው እንዳትናገር። አደራ ግን ያልናገር ይሄ ሶብር ነው። በኋላ ዘርዝሬ እሰጥሃለሁ። ለምን እኔ አንድ ላይ እሰጥሃለሁ። በቃ ችግር አለ። ከ50 ብሩ ጋር ጨምሬ እሰጥሃለሁ። እሺ አይዞህ ባንቴ። አረቂም አልጠጣ ጠጅም ይቅርብኝ፣ አረቂም አልጠጣ ጠጅም ይቅርብኝ፣ እናዋርዶኛ መሌ ደጅ ተጣለኝ፣ እናዋርዶኛ መሌ ደጅ ተጣለኝ። ማርፈድ አይቻልም። እሺ ሞክራለሁ። ምንድን ነው? ሽቶ ነው። ራሷን የምትጠብቅ ሴት በጣም ደስ ትለኛለች። ደግሞ ሳቅ ሳቅ ማለት አለብሽ። ምስራቅ ምን ፈለግ? መፍቻ ፈልጌ ነው አለቃዬ። ታዲያ ምን ያፈዛል? ኧረ አልፈዘዝኩም አለቃዬ። ይሄ እንደው በበር ሲከለክሉት በመስኮት ምን ነው ሰላም አይደላችሁም? ኧረ ሰላም ነን። ስንት ቁጥር ነው? ምን መፍቻ ነው። ደስ ያለሽን ስጪኝ። ደስ ያለሽን? አዎ ጊዮርጊስን ደስ ያለሽን ስጪኝ። ምን ማለት ነው ደስ ያለሽ? ችግር የለውም ደስ ያለሽን ስጪኝ። ጊዮርጊስን ችግር የለውም። ከሆነም እቀይረዋለሁ ከተሳሳት። ባንቴ ይቅርታ፣ ባለፈው 40 ብር ነበረብኝ እመልስልሃለሁ። ኧረ ችግር የለም ጊዮርጊስን ችግር የለውም። በቃ ቀስ ብለሽ ትመልሽልኛለሽ። ችግር የለውም ጊዮርጊስን። እኔ የምለው ተከሲያት ሻይ ብንጠጣስ? ከማን ጋር? ከእኔ ጋር? አዎ ምን ችግር አለው? መክሰስን ቢጤን ቀማምሳለሁ። አይ ባንቴ አንተ እኮ በጣም የዋህና ቸር ልጅ ነህ። ለሰራተኞቹ ሁሉ ትደርስላቸዋለህ።
ግን ደሞዝ እኮ በጣም ትንሽ ነው። ከየት ታመጣለህ እንዴ? እኔ እኮ ሀገሬ እርሻ አለኝ። አባቴም ዴታ ነው። እዚህ ለሙያ ብዬ ገባሁኝ። እኔ እኮ ምንም ችግር የለብኝም። ታዲያ ሌላ ስራ ብትሰራ ይሻላል። አሁን በስራው ደስተኛ ነህ ማለት? እስካሁን ድረስ እኮ ገና ረዳት ነው። አረግ ሌላ ስራ ምን እሰራለሁ? እዚህም ቢሆን እኮ ደስተኛ ነኝ። አባቴስ የሚፈልግ ዲያቆን እንደሆንና ቤተክርስቲያን ገብቼ እንድቀድስና ኋላም የቤተክርስቲያን አስተዳዳሪ እንደሆን ነበር ፍላጎቱ። ድሮ በታሪክ ከግብጽ የመጡት ጳጳስ እኛ ቤት ገብተው አባቴ እንደነገረኝ ከሆነ ጸበል ረሽተዋል። ኋላም ጸልየውና ጸበል ረሽተው ከወጡ ጀምሮ አባቴ ይሄው ከዛን ዕለት ጀምሮ ዲያቆን እንደሆነ ይወተውተኝ ነበር። እኔም ከገጠር መጥቼ አጎቴ ጋር እዚህ ከተማ ካረፍኩ ወዲህ አጎቴ ፍላጎት ምንድነው ብሎ ውጥር አድርጎ ያዘኝ። ሲገባ ሲወጣ እጄን አጣጥፌ ቁጭ እላለሁ። ኋላም እሱ ጨነቀው። አረ ፍላጎት ምንድነው አለኝ። እኔም ፍላጎቴ መውለድ ነው አልኩት። መውለድ? አዎ ያስቃል እንዴ? አጎቴም ልክ እንደዚህ ነበር የሳቀ። ምን ነው መውለድ ስራ አይደለም እንዴ? ያው እኮ ባትሰሪም ስትወልጂ የግድ ትሰሪያለሽ። አይዋንቴ በጣም ተጫዋች ነው። ይሄ እኮ ጨዋታ አይደለም። አጎቴ እዚህ ሲያስገባኝ ሙያ ትቀስማለህ ብሎኝ ነበር። አሁን ግን በበሬም ቢጎትተኝ አልወጣም። ለምን? ያየሁትን አየኋ። ምን ያየህ ይመስልሻል? እኔ እንጃ። ምን አየህ? ምን ነው ታፍሪያለሽ እንዴ? የከተማ ልጅ አገረድ ያፍራል እንዴ? ልጃገረድ ማለት ነው። እንዳንቺ እንቡጥ ጥጌረዳ ማለት ነው። ያልተነካች ያልተዳሰሰች ማለት ነው። ጎርጊስን ደስት ያለሽ እውነት ደስት ያለሽ። እኔ ግልጡን ነው የምናገር። ደስት ያለሽ። አረ በጎርጊስ ዛሬ ሻይ ልጋብዝሽ። ባንቴ በቃ ወደ ስራ ሂድ። እሺ በእኛ ዲሙን ሻዩን እሺ። እውነት ጎርጊስን እንዴ? እሺ አልኩ። ምን ነው? እሺ አይ ስሙን ቆጠር ማለት ያምባሰል ተሟጋችን አውቅም ይግባኝ በበሽታዬ ላይ አንቺን ጣለብኝ። ያምባሰል ተሟጋች አውቅም ይግባኝ ያምባሰል ተሟጋችን አውቅም ይግባኝ በበሽታዬ ላይ በሽታ ሆንሽ በበሽታዬ ላይ በሽታ ሆንሽኝ በሽታዬ ላይ በሽታ ሆንሽኝ። ምነው ጠጭ ሁሉ ጠጅዬን ያያታል ምነው ጠጭ ሁሉ ጠጅዬን ያያታል መወሸም ነው እንጂ ወዴት ያገኟታል ወዴት ያገኟታል። መስራት እንጫወትልህ ነይ አረንቅዩ ወይ ጠርሙሱን ያስቀምጠሽ እንጂ ሲቼንቶ ዲስክሬቶ ማላዴቲ ጀመረው እንግዲህ ስነ ስርዓት ልንጠጣ ልንጫወት ነው እንጂ የመጣ ነው
የማንም አብሿም ሊጫወትብን አይደለም። ስነ ስርዓት አውጥቼ በቴሳ እንዳላሰኛ ካልሆነ እኔና ስላለቃ በላቸው። ዝም ማንና ነው አንተ ስርዓት የምታስይዘው? እባክህ ካቻምቡላ እኔ ነው? አዎ አንተ። ምን አለ? ካቻምቡላ ለመሰለኝ። ምንድነው ካቻምቡላ? ጣሊያንኛ ነው መሰለኝ። ይደርሳለሁ። ቦቅባቃ በሀገሬ ቋንቋ ትናገር። ለጥቃታ ከሜዲያው አሁንም ኮሜዲያ ውስጥ የለም። የሚያስይዛል ድሮግባ ያገባል። አያገባ 50 እሺ ስጠው። በራሱ ላይ ባገባ ይቆጠራል። ድሮግባ እንዲሻሻል ጣሊያን ሄዶ መራገጥ ይኖርበታል። አራኒበት በእናትህ ኳስ እኮ ነው ቡያ ያረከው። ወንዳታሮኒ ማን ነው? አንተን እንከባበርሽ ይገራስ አንተ ስርዓት ይኖርሽ። አያቴ ብቻውን ከገደል ውስጥ ተሸክሞ ጥጃ ያወጣ ነበር። አንድ ቀለታ ሴት አያቴ ለወንድ አያቴ እርሻ ቦታ ምሳውን ሳታመጣለት ትቀራለች። ከዛ ሲርባው በሬውን አርዶ መብላት ይጀምራል። ከበላ ከጠገበ በኋላ እሷ ሴት አያቴ ትመጣለች። ከዛ ከጥሬውም እየቆረሰ ያጎርሳት ጀመረ። ከዛ በኋላ እንዲህ ልጠግብ በሬን አረድኳት አለ። ይሄው እስካሁን ድረስ ያገሬ ሰው እንዲህ ልጠግብ በሬን አረድኳት አለ መርሻ እየተባለ ይተረታል እስካሁን ድረስ። እውነት ጊዮርጊስን ለምንድን ነው ጊዮርጊስን ያልክ የምትለው? ጃ ጊዮርጊስ ባለውለታዬ ነው። አንድ ቀለታ ድሮ ሕፃን እያለሁ እንዲሁ ትም እያልኩ ያሳደግኩት በግ ነበረ። ከዛ ሕፃን ሆኜ ዋና ልንዋኝ ጫካ እንወርዳለን። ጫካ ስንወርድ አባቴ መጣብኝ፣ ራቁቴን ነበርኩ። ከዛ እንዲህ አልኩኝና ሮጬ እንዲህ ብዬ ጢሻ ውስጥ ተደበቅኩኝ። ከዛ በኋላ በጉ ያ ትም ስል ያሰለጠንኩት በግ ቀጥታ ወደ እኔ መጣ። እንዳልሸሽ በጉ አለ፣ ቀና እንዳልል አባዬ አለ። ከዛ ሳይ ታባዬ ስዱላ የበጉ ቴስታ ይሻለኛል አልኩና እዛው ቀጥ ብዬ ቆምኩኝ። በጉም ቀጥታ መጣና ግጥም ሲሰጠኝ ቅብል ብዬ ጢሻ ውስጥ ገባሁ። ስወጣ ምንም ሳልሆን ቁልጭ ብዬ ወጣሁ። ቀኑም ጊዮርጊስ ነበር። አይ ጊዮርጊስ ባለውለታህ ነው ማለት ነው። በጣም ይኸው ከአንቺ ጋር ሻይ ለመጠጣት ስንት ጊዜ ቀጠሮ ያዘ። ይኸው በጊዮርጊስ ለታ ጠጣ። ወይኔ እናቴ! ይሄ ለቅሶ ሂሳብ አልከፍልም ለማለት ነው አይደል? እኔ ከፍላለሁ። ይጠጣ ጠጣ፣ ሀገሬ ልጅ ካለን እንጠጣለን፣ ከሌለ ደግሞ እንጠጣለን። ቅጅለት ይጠጣ። እሺ መጀመሪያ ሂሳቡን ክፈል። እኔ ከፍላለሁ። ስንት ነው? 13 ተቀበል። አንተ አዝማሪ ተቀበል። ወይ መላነሻሉ ወይ መላ ወይ መላ ወይ መላ ነሻሉ ነይ መላ መላዬ ነይ መላ ወይ መላ ነሻሉ ነይ መላ አባፋፉ ላይ ጭዳ ጨምሩበት፣ አባፋፉ ላይ ጭዳ ጨምሩበት፣ እሳቱ ቢጠፋ ረመጣለበት። ውይ በቃኝ ማለት እውነት ድሮግባን ያገባው ጎሽ 50 ብር የተረፈች ማለት ነው። ምርጥ አራጋቢ ነው። እሺ ለምን ስርዓት አይኖርም?
ጤና ይስጥልኝ የኔ ልጅ ምን ነበር? ይቅርታ መስፍን ይፈልግ ነበር። እሺ ማን ልበለው ግን ስራ ላይ ነበር። እንዴት ያለ ሀገር ነው አቤት ሰው ማስቸገር። እሺ ሌላ አለ ባዛር ባንዳቸውን አስቀምጠው ታረሉ እንጂ እኔ ምን አልጨረስክ? አልቋል። ለነገሩ አቋርጬ እመጣለሁ። መጣ ይሰሙኛል? ሄሎ ለዛ ለፈዛዛ ይንገሩት እስክመለስ ድረስ ሞተሩን አውርዶ ይጠብቀኝ። ምን እኮ በጣም ቢገርም ይሆነ እርሶም ከዚች ጋር ንቅንቅ እንዳይ እኔ ነው እና ሌላ ሰው አለ እንዴ? አንተ በእናትህ አትጭህባችሁ። መች ይሰማል? እግሬን ተከትሎ መሸታ ቤት እኮ ነው የሚሆነው። ምን አልክ አንተ? ለምን ነው ስራህን አርፈህ ማሰራው? በል ንገረው እስክመለስ ድረስ ጨርሶ እንዲጠብቀኝ። እሺ አርፈህ ቁም አንተ። እሺ ወስላታ ስንግለ እቁብ በብዙ ብር አልልክም ነበር። አዎ አዎ አባዬ እኮ አገኘለ። አገኘው እኮ መቼ? ከትናንት ወዲያ እዚህ አብረው የሚሰሩ ሰዎች ነበሩ። መጡና ትልቅ እቁብ ምናምን ሲሉኝ ገባሁ። ለዚህ ሐሳብሽ ምሳ ጋባዥ እኔ ነኝ። የት ይመችሽ? ጋባዥ ነው የሚመርጠው። ምረጫ እንጂ ደግሞ አባዬ አንድ ይሁን የጋበዘን ቦታ አለ እዛ ነው። እሺ ያው ልብሴንም ላውልቅ እንዳታስቆመኝ። እሺ በቃ ደርሼ መጣሁ። ይዤ ብቻ መውጣት ነገር ያለ መሰለኝ። አፈር ሰው ነው መልሱልኝ። አበደልሽ ምን ነካ? ብሩን ይመልሱልኝ። ብሩ መልሱልኝ። በፈጠኑ ስልቢያን ስጠግቡ የማላደርገው አደለኝ ወደ እናንተ ይነሳ አንተ ድብን አላላ ወዴ ያውላተ ኦ ሰው ያውላተ አበደንስ ይልዘውት ይሉት በጊዮርጊስ በእናትህ ንገረኝ። አላየሁም አይደል? ኧረ በጣም ነው የምትገርመው። እግዚአብሔር በጊዮርጊስ ናት። በእናትህ በፈጠረ በእናትህ በቃ የዛሬን ብቻ ትበረኝ እንጂ ሁለተኛ አላስቸግርም። እኔ ገንዘብ እንዳትለኝ እንጂ በእናትህ የነጋዴው ልጅ ቀጥሬ እኮ ነው። በእናትህ ተዋረድኩ። ነገ ቅጠራት፣ ነገ ደሞዝ አይደል? ነገ ቅጠራት። ኧረ ባንቴ ቅጠራታ። ኧረ ባንቴ በእናትህ እንደው በፈጠረ በጊዮርጊስ ብዬ ተቸገረ። በፈጠረ በእናትህ ድሮግባ ትናንት አግብቶ ቢሆን ኖሮ ነው የሰጠህ ነበር። እኔ የለኝም። ባንቴ እንደው በእናትህ ስሙ ጠራ በፈጠረ እንደው በፈጠረ የዛሬን ብቻ በቃ ግደለኝ። እንደዚህ አትለምነኝ። እኔ ይኸውልህ ቼልሲ ትፈርማለህ ብባል እንደዚህ አልበረከክም። ባንቴ በእናትህ ቆይ እኔ ግን ለአንተ እንደዚህ ነኝ? መስራቀን ቀጥራ ገንዘብ ቢጎልህ እኔ ለአንተ እንደዚህ ነኝ? አንተ ወንድ ልጅ አይደለ እንዴ? እና ታዲያ በቃ ሄደህ ኮስተር በልባል። በጊዮርጊስ ብዬ ትጨክናለህ? እሺ ስንት ያለ ምን ማለት ነው? ያለ ምን ማለት ነው? እሺ በቃ 100 ብር 100 ብር ነው። እሺ በቃ ያለ ልታገባት ነው እንዴ? ልጋብዛት ማለት በእናትህ እሺ መልስ አንተ እሺ መልሳት እሺ አንተ ሊጋጋኝ አስተውናናት እንዴ ስጠኝ በቃ ሰጣለ እሺ 50ውን እንኳን መልስልኝ አንተ ንጥቂያ ነው እንዴ ያስከማል እኮ ስጠኝ ተገገኝ ገገመው ኧረ አንተ ሻው ምስራቅ ብጠይቀኝ ምን እላለሁ ይርጋ ቲሸርት እናርገው
ቲሸርት እናድርገው። በል ድሮግባ እንዳታረግ። እሺ ይመች። አይ ቲሸርት አድርግ ነይ። በቃ መስፍኔ ትናንት ድሮግባ ግን ኮንዲሽኑ አላስደሰተም። ሸፋፋ ባሪያ ባዶ ጎል ይሰጣል። እሱ እኮ ሊያቀብል ነበር ያስፈልግ ከነዛ እባክህ ለእነ ቺክ ሰለም እንዳይቀር ለነቺ መስፍኔ አንቺ ድሮግባ ብትሆኚ ስንት ቺክ ታተራምሽ ነበር። አካውንም አላጣም። እሷ ጋር መፍቻ ላቀብል መፍቻ በጀጀ አንተ መስፍኔ። አቤት። ኧረ ይህች ልጅ እየተሞላቀቀችልን መጣው የኔ ቸኮሌት በሉ የኔ ችኩል ይላል። እኔ ፀሐይ በላ እያለች ነው ዘጋ እኮ እየመጣው ነው። አቤት። አለቃ መጣልሽ። የለም በሉ። የት የሌል በለው እና የነበሩ ታዲያ እንደ በእናትህ በቃ የለም በሉ። አበደ እንደ ሰውዬው እዚህ መስፍኔ ይርጋ አንተ ጋር የለም? ኧረ የለም እኔ ጋር የለም። የት ሄደ? ስራ ትቶ የት ሄደ? ዕቃ ልግዛ ነው ምናምን እያለ የመኪና ባለቤት መጥተው ነው አይደለም እንደ ያለው ይርጋ። የምን ዕቃ? አዎ እንትን ጎሚኒ ልግዛ ብሎ ሄዶ ነው። ባለቤቱ ደውሎልኝ አሁን መጣው እያለ ነው። ኧረ እባካችሁ ጨርሱለት። ምን እየሰራችሁ ነው? ምን ይሰራሉ እርሶ እዚህ? እንዴ እርሶ አይደለም እንዴ ያስጠሩኝ? እኔ? አዎ እንዴ ይጠራዋል አላልከኝ? እንዴ ይርጋኔ ጥራው ብዬ ጥራቸው ብያለሁ። እርሶ እኮ ነው ጥራልኝ ሲሉኝ የጠራው። አብደሃል እንዴ? ባንቴ ነው ይፈልጎታል ያሏቸው። ባንቴ ደደቦች ናቸው። ራሳቸውን ሰርተው እንደማሻሻል ገና እግሬ ወጣ ሲልላቸው ቁማር ይጫወቱብኝ። አንተ ለምን ትናደዳለህ? የት ሄደ ነው? መፍቻ ላመጣ ነው አለቃዬ። እዛ መፍቻ ክፍል ምን አይተሃል? 10 ጊዜ እንደው አቀጂ ትመላለሳለህ። አረ ምንም አላየሁም አለቃዬ። በልና ስራ ቀጥል፣ ወደ ስራ ቀጥል። መፍቻ ስፈልገው ጮክ ያልጣራ። ቀጥል፣ ወደ ስራ አርፈህ ስራህን ስራ። ከአሁን በኋላ እዛ መፍቻ ክፍል ባይህ ነግሬያለሁ። ወይ ቱታ ቀይረው ግቡ። ቀጥል፣ ወደ ስራ ሂዱ፣ ወደ ስራውት። እሺ ስማ፣ ከአሁን በኋላ መፍቻ ከፈለገ ይርጋ አንተ እንድታመጣለህ። ስማ፣ የገራዡን ስም እንፈልገዋለን እኛ። ቀጥል፣ ወደ ስራ። አመላ ልክስክስ አመላ ውዳቂ አመላ ልክስክስ አመላ ውዳቂ ናስራ ሰንጋ ፈረስ አህያን አፋቂ ምስራቅን ሳይወዷት አይቀርም። እንዴ ጎርጊስ ትለቅብኛለህ እንዴ? እሳቸው ባለ ትዳር አይደል እንዴ? ስራው ቢፈልግ 4 ጉሩን ይብላ እንጂ ምስራቅማ አትቀር። እኔ ለፈረንጅ ምግብ ብዛ ነው። ይገርምሻል፣ ማዘር ብዙ ጊዜ ጥብሳ ጥብስ ትሰራለች። እንዲህ ወጣ ብዬ ስመገብ ደግሞ የአበሻ ምግብ መመገብ ነው የሚያስደስተኝ። ለለውጥ ያህል ታዲያ ሌላ ታዝ የአበሻ ምግብ ጥብስና ጥብስ ፍርፍራት። እኔ የምለው የውጭ ጉዞሽ እንዴት አደረግሽው? ሰረስኩት። አንተን ትቼ ስለማለት ነው። አባቢማ ቢያንስ እዛ ሄደሽ ተማሪ ምናምን ብሎኝ ነበር፣ ግን መስፍኔ እወድሃለሁ። እኔም እወድሻለሁ እና ሰረስሽው? አዎ ነው አላመንከኝ መስፍኔ። መስፍኔ ሙስር አልሄድም። እወድሻለሁ። እኔም እወድሃለሁ መስፍኔ። ለምን አባቢ ጋር ሽማግሌ አትልክም? ትላንትና ማታ እኔ አባቢ ማሚ ምናምን ሆነን ተሰብስበን ስለ ባል መወራት ተጀመረ። አባቢ ምን ቢል ጥሩ ነው? የማንም ሽማግሌ ልጄ ጋር ሽማግሌ ላክና እግሩን አሳጥረው ምናምን ሲል ሁላችንም በሳቅ። አባቢ ታውቀዋለህ፣ በጣም ወገኛ ሰው ነው። አውቃቸዋለሁ። እኔ የምለው ሽማግሌ ግን ስታስልክ ማለት ነው በተቻለ አቅም
ሁሉም ተመሳሳይና ብራንድ ያለው ሱፍ ያድርጉ። ሌላው መኪና እንዳትገዛ ተከራይሽ። ሲስተር ሰርግ ላይ ምን እንደገጠመን ነገር ሁሉም አንዳንድ እስኪ ነው ይዘው የመጡት፣ ግን የግማሾቹ ያዙት እስኪ ሎካል ነበረ። እንደ አይነት ነገር ደግሞ እኛ ቤት በጣም ይታያል እና ችግር ውስጥ እንዳትገባ ብዬ ነው። አውቃቸዋለሁ። ኢቭን ምን እንደሚደረግ ተቀም የምትይዘው መኪና የጎማው ብራንድ ሁሉ ይታያል እና ሃርድስት እንዳትገባ እኔ ለአንተ ነው ማስተባበል። ሌላ የአዳራሽ ምናምን እንዴት እንደምታደርግ ንገረኝ፣ ምክንያቱም ሲደርስ በጣም ከምንጨነቅ ከወዲሁ እንድናስብበት ነው። ሰው ገዳይ ነሻሉ ምነው በቀረብኝ ካንቺ መዋሉ እጅ ሰው እስቲ በፍቅርሽ ኩታሽን ልበሰው ባንቴ ሰው ይፈልጋል። ምስራቅ ነች። እሺ ልመጣ ነበር እኮ አሁን እኮ 17 ቁጥር መስጠት ፈልጌ ልመጣ ነበር። በሰላም ነው? አዎ 20 ተበደኝ ለበና ምንድን ነው የሚሰራው? መቶ ሰባ ብር እዚህ ቤት እኮ እንደዚህ ነው። ወደደ? አይ ምን ውድ ነው 170 ብር ምን አላት? ዝም ብሎ ነው እኮ ሰው ቱኒናፋው ነው የሚነፋው። 170 ብር ምን አላት? እኔ ከሞዲ ከአባቢ ጋር ብዙ የሚያመሳስላችሁ ነገር አለ። አባቢ አንዳንድ ጊዜ ቢል ክፍት አድርገውና ምን ነው ይሄ ነገር ረከሰ ይላል። ብዙ የሚያመሳስላችሁ ነገር አለ። አባቢ አንዳንዴ ምን እንደሚያደርግ ታውቃለህ? በፐርሰንት ይከፍላል። በፐርሰንት ቆሞ ነው ይልና በፐርሰንት አንድ ለሱ ደሞዛቸው የተከፈላቸው ነው የሚመስሉት። ደስ ሲላቸው ብታይ አስተናጋጆቹ በጣም ያመሳስላችሁ ነገር አለ። እሺ ኦኬ እሺ እሷን ጠብሼ ቀየራለሁ። ይሄን የተነጋገርነው ነው። ይሄን ነው አሁን ለከተከኝ አውጣ ነገር አለ አውጣ በእናትሽ ይሄ 110 ብር ነው። ሞባይልን ጨምሪና ያዥና እኔ በኋላ ከፍልሻለሁ። እኔ አታውቂኝም፣ መካኒክ እኮ ነኝ። እዚህ ገብረ ጋራጅ ጥፍስት ያለው ጋራጅ አለ አይደል? እዛ መካኒክ ነኝ። በቃ እኔ በኋላ ይዤልሽ እመጣለሁ። ከኔ ጋር ይዤልሽ እመጣና እሰጥሻለሁ። ስሞትልሽ በእናትሽ ወንድሞች የሉሽ? ስለ ወንድ ልጅ አምላክ በእናትሽ እሺ በይ፣ በቃ እሺ በይኝ። ከፍላለች ማለት ካንተ ጋር የነበረችው እንዴት ከፍላለች? እሺ እና ምን አልሽኝ? ጠጀዋ የሚሆን አይደለም ነው። ለምን አይሆንም? እኔ እኮ ካንጀቴ ነው የምወድህ። ግን እሺ ምን እንሆናለን? ምን እንሆናለን? ሰው ሆነውና ምን ሆነው ደግሞ ከልቤ ካንጀቴ እወድሻለሁ።
አቤት አቤት እንዴ ለሞታጅጅን ይሄው እውነቴን ነው። ተው አይሆንም በኋላ እሺ ስትናደድ ብትጠላኝስ? ለምን እንደዚህ ትያለሽ? ለምን አልልም። ይኸውልሽ አንቺ ሚስትም ልጅም ትሆኝኛለሽ፣ እኔ ደግሞ ባለም ልጅም ሆንሻለሁ። እውነቴን እኮ ነው። በኋላ እናቴ ብትክደኝስ? አንቺን ቆይ እሺ ግን ላስብበት ጊዜ ስጠኝ። የምን ጊዜ ስጠኝ ነው? በአሁኑ ጊዜ የምንሰጣጥበት ነው እንዴ? ጊዜውን ታየዋለሽ። መሻማት ነው እንጂ ያለብን። ይኸውልሽ አንቺ ስትታመሚ እኔ አጠገብሻለሁ። ሰው ሌላ መሆን ጥሩ አይደለም። ለሰው መድኃኒት ሰው ነው። እሱ ነው መች ጠፋኝ። እሺ ያ ጉልቤስ? እሱ እባክሽ እሱ ባንቺ ፍላጎት ነው የሚሆነው። እሱ መቼ ሁሉ ይገባዋል? እሱ ለእኔ ታዩ ግደል። የልቃውን ልጫወትልሽ ዘፈን እሱ ይሻለኝ። እሺ ካጠገቤ ሆነሽ ትናፍቂኛለሽ፣ ካጠገቤ ሆነሽ ትናፍቂኛለሽ። ወደ ገብተሻል እንዳሻሽ ተላወሽ፣ ገብተሻል ከሆዴ እንዳሻሽ ተላወሽ፣ እንዳሻሽ ጀሎ ላግዝሽ? ኧረ ነፍሴ አናግሪ። ቆይ ጠብቂኝ በእናትህ። ነፍሴ የህዝብ ነሽ? ነፍሴ የህዝብ ናችሁ እንዴ? ችቦራት ኖር ኖር ጠጅ ዛሬ ለምንድን ነው ባንዲራ ያልሰቀልሽው? ቢልልኝ እሷ ከረሳችሁ ለምን አንተ አታግዛትም? አይ እንዳው ረፈድ አድርጌ ልስቀለው ብላ ነው እንጂ ለጠጅዬ ባንዲራ መስቀል አይደለም። ባንዲራውን ሁኜ ብቆምላት ምንም ቅር አይደለም። አይደለም እንደ ጠጅ ይቆየኝ። እስቲ አምባሰል ተጫወት። ይሻላል ብለህ ነው? በአንዱ እንኳን ታዞ መጫወት አይወድም ነበር። ብቻ ይሁን። ድንቄም ባንድ ስማ፣ እንኳን አንተን ሮሃ ባንድ ናዝጀው አቁም ሳለው አያቆም ነበር ታውቃለህ። ያምባሰል እንዳገት ምን ያሽሟጥጡታል? ፈረስ ባያስጋልብ ሰው ይወጣበታል። አምባሰል ሲዘልቁ ይታያል። አምባሰል ሲዘልቁ ይታያል። አምባሰል እየመነደቡ ቤተ ዘመድ መምሰል። ጠጅዬ ሴቶቹን ምን አቀመስሻቸው? ሴቶቹን ምን አቀመስሻቸው? አንቺን አልመስላሉ ይባያቸው ባያቸው አቀመሽኛሉ መድኃኒት በጠላ አቀመሽኛሉ መድኃኒት በጠላ አንቺን አስወድዶ ሌላ የሚያስጠላ ሌላ ተጫወት። ገና አንድ ስንኝ ሳትል ሴትዮዋ ላይ ሰፈርክባት። አንተው አይደለም ተጫወት ያልከኝ? ታዲያ ብለህስ
ያጂ ያንን የማይረባ ፍሊተርሽን አምጪ። መቼም ከዚህ ከበሰበሰ ግጥም ይሻላል። እኔ እኮ ለስሜቴ ብዬ ነው እንጂ አዝማሪነት ስራ አይደለም። አዝማሪ ባትሆንስ? አንጀት የሚያርስ ግጥም የሚገጥምልህ አዝማሪ ሁሉ ከራሱ መሰለ። ከሀገሬ እረኛ ነጥቆ ዛሬ ይሄን ፍሊተር ጠምቀሽ በጠዋቱ ለቢልልኝ የምታቀርቢ እኛ ስንመጣ ቅራሪሽን ልታገሽና የምትጠጣ ከሆነ አርፈጠጥ። እኔ ጠጅቱ እንዲህ ያለ ነገር አላውቅም። ነገሬ ሁሉ ፊት ለፊት ነው። ኖር ገቦ ኖር ገብተው የለ እንዴ ነው ወይስ ተነስተህ ልታስተናግድ ፈለግ? እንዴት ነው ቢልልኝ? ዛሬ ስራ አረፈደም? ይገባል። ሳይሳለም ከሄደ ስለማይቀናው ምኑን ነው የሚሳለም? ማለት ቤቱን ነው ጠላውን ነው ጠጅዬን ነው? እንዴት ይሄ ነገር አለ ቢልልኝ? አንተ እኮ አታደርገውም አይባል። አዎ ግልጥ ነው። ነጭ ይሄንን የማይረባ ፍሊተር ውሰጅና አረቅ አምጪልኝ። ሀገሬ ልጅ ተጫወት። ዛሬ እኔ ነኝ የምጋብዝህ። አመሰግናለሁ። ምን ልጫወትልህ? ዛሬ ቆሰልኩበት ቀን ጠላትን ፊት ለፊት ገጥመን ስናሳድለው ወደፊት ስነደው የጠላትን አንገት ስንቀላው ጓድ ወደቀ። ስንት ጀግና አለቀ መሰለ። አይጦርም። እስኪ ፋኖን ተጫወት። እንደ ቆላው እንደ ቅሪሳ የተኛው ልቤ ደግሞ ተነሳ ፋኖ አለችው ትንኛ እርጋትና ፋኖ አለችው ትንኛ እርጋትና የበረሃው ዳኛ ማለቷ ቀረና ባይመታም መታነ ባይገልም ገደለ ባይመታም መታነ ባይገልም ገደለ ብቻውን አንድ ሰው በረሃ ከዋለ ሁሉ ወንድ ነው ወይ ሱሪ ቢያገለድም? ሁሉ ወንድ ነው ወይ ሱሪ ቢያገለድም? አባጋተው ጀግና የበረሃው ዳኛ የአባጋተው ዳኛ ተነስ የኔ ወንድም የምር ተኳሹን እኛ ስናቆም ዝናር በቅፌማ እንደባለቀው ሌላ ተጫወት። አዎ ጨዋታ ቀይር። ለምን አልቀይር? ቶ ይጫወት ያልኩት እኔ ነኝ። ይጫወት። ይሄ ነገር አለ ውስጥ አይራ ነው። ቀይር። ለምንድን ነው የምቀይረው? ለምን እቀይረዋለሁ? ጠጅዬ ጨዋታ ነው፣ ጠብ የለ። ጠብም ካለ ደግሞ ወንድ ለወንድ ነው መጣላት የሚችል። ምን ችግር አለ? ያገሬ ልጅ አንተን ብለዋል አሻምቡላ። ተውቶኝ ወረኛ ተውቶኝ ወረኛ ተውኝ ቱሪናፋ ተውቶኝ ወረኛ ተውኝ ቱሪናፋ ከጀግኖቹ የለም ከሴቱ ያጠፋ በነገራችን ላይ ምርት ነሽ አምራች? ምን ማለት ነው? ኦ ምርት ማለት ተማሪ ማለት ነው። አምራች ማለት ደግሞ ሰራተኛ ምርት ማለት እንጂ ደስ ይላል። እናትሽ ታዲያ ስጭኛ። ምን ልስጥህ? ስክሽ ኖ በቃ 0911 ኖ አይሆንም። ሌላውን አንቺ
ቀስ ያለች ጌታ አይዞ ቆይ ትንሽ ኧረ ቀስ ጠጅዬ አይዞ ጌታ በእኔ ሰበብ እኮ ነው እንደዚህ ሆንከው። ኧረ አንቺ ምን አደረግሽ ጠጅዬ? እና ጓደኛሽ ጋር እየሄድሽ ነው እንዴ? እስካሁን ድረስ ሳዋራሽ የምታስለፈልግ ምን አለበት ደግሞ ታካብቻለሽ እንዴ? ፉሩሽ ጋር ጋርደነሽ ምንድነው? ይርጋ አንተ ይርጋ ዛሬ ደህና ደህና ስራ አለም እርሱ ምን ነው ተከክተው ሙልፈት ወልፋ መስፍኔ እማዬ እንዳለች አሁን በዚህ እድሜ እንደ ሕፃን ልጅ ራትን ሳትበላ ማደር ነው ወይ? ኦኬ። በኋላ ግን ተነስተህ ብትጠይቅ ያለ እንዳይመስልህ። በቃኝ በሏል። በቃኛ ለሁለት እንብላው። እሺ ነው ይዲ ታላቀው ወንገደው ማን ነው? ጠጅዬ ጠጅቱ ክፈችልኝ። ተኝቻለሁ አልከፍትም። ለምን ጠጅዬ? ሄድ ብዬሃለሁ። አንተ ሰውዬ ለሰፈሩ ስም አታሰጠኝ። ሄድም ታዲያ ምን ገዶኝ ብርዱን ስትጋታው ደር መቻናው ይሄኔ ያነውላላ አዝማሪ ቢመጣ ትከፍያለሽ አይደል? እሱን ለቀቅ አድርገው። ያ ወታደር እንደዛ ሲዘርር ምነው ዝም አልክ? ማ አንተ ስሚ እኔ እሱ ለራሱ በሽተኛ ነው ብዬ ነው እንጂ ትሰሚያለሽ፣ እኔ ጉልፍ እንደሱ አይነቱ አሁን ነው የማጋድረው። አሁን ትከፍቻለሽ አትከፍችም? ዋ ኡኡ ብዬ ነው ሰፈሩን የምጠራው። እዲህ ክፈችልኝና በቃ ስጋ ጠባብሰን በልተን እሄዳለሁ። አይ በቃኝ። ነገ እኮ ጾም ይገባል። ግድ የለም ሲፈታ አገኘዋለሁ። ትከፍቻለሽ አትከፍሽም? አገብሽም ማለት እኔ ጉልበት አይደለሁም። ጣት አገኝሻለሁ።
ድንጋይ እኮ ጨረሱ። ምን ችግር አለ እንዴ? ድንጋይ እየወረወሩብን ይኸው ጣራውን ቀዶ ሊገባ ምን ቀረው? ጥይት እንኳን እንደዚህ አይጮህም። በቃ እኛ እዚህ አካባቢ ነው። ምን ችግር የለም። እሺ እሺ የኔ ቆንጆ እሷ ነች በጊዮርጊስ። ምን ሆነሽ? ትንሽ ጊዜ በህልሜ ነው በእውኔ ነው ያለሁት? ጊዮርጊስ ምን በደልኩ እኮ? ምን ማለት ነው? አርግዣለሁ ማለት ምን ማለት ነው? ሳንዘጋጅ ሳናስብበት ምንድን ነው ያየሁት? እዚህ ነኝ እንጂ መብራቱን አጥፊውና ነይ እንተኛ። መጣው ቢልልኝ ይሄ እስቲ ከምስራቅ ገመዶሽ አይዘልኝ። እኔ እዛ አልሄድም። እዛ አልሄድም። ታትታዛል ነበር ድሮ የምትሄደው? ድሮ ነዋ። በድሮ በሬ ማን አረሳለሁ ወዳጄ። እኔ እዛ አልሄድም። አሁን ሂድና አምጣልኝ። አልሄድም። እዛ አልሄድም። ተፈልክ የፈለክበት ቦታ ላከኝ። እዛ አልሄድም። ምስራቅ ጋር እኮ ነው ያልኩት። በቃ ቆርጫለሁ። የሸጋሌ ከንፈር ወልምጠ ወደ ትሄዳለህ ወገብ ክለምጠ ስራ ላይ ነው። መስፍን ና እያለች ነው። ና ትልሃለች። ስራ ላይ ነኝ እኮ አንዴ አናግረኝና ትመለሳለህ። ስራ ላይ ነኝ እንዴ? ስራዬን ልፍታለሽ እንዴ? እስከ ዛሬ የፈታሁት ይበቃል። አባታ አንጀቷን የጠበስኩላት ተለያያችሁ እንዴ? ኧረ በዲያ እባክህ። እሺ ባንክ እሺ፣ እንዴት ነው ዛሬ ስራ የለም እንዴ? ምን እባክህ፣ ያቺ ልጅ መጣ ነው እና ብድር ልጠይቀው ነው? እባክህ ስራ ላይ ነኝ ብዬ የለም አስባልኩ። የጋረክ ልጅ እንደዚህ ካላደረግን አልቻልንም። አንተ ደግሞ ምን ነው እንዴ? ምስራቅ እኮ መመላለሴን ሳቆም ራሷ መመላለስ ጀመረች። ስማ፣ እንዴት አደረግ እሱ አይደል እንዴ ጉድ ይዞብኝ የመጣው? ምን እንዳልሆን ሆኜ ነው የተመለስኩት። እባክህ ዛሬ እኮ ድሮግባ አይገባም። ምን ቢገባ አይገባ ምን ያመጣል? ለአመድ ነው የምናረጋቸው። ታሲዛለህ? ድሮግባ ከገባ አሲዛለሁ። ምስራቅ ምን ሆነሽ? ባንቴን ፈልጌ ነበር። ባንቴ ምስራቅ ጠራለች። ባንቴ የለም ማለት ሄደ ተራ ላይ ነው ይበላል። ኦኬ ሳይባል መኮራቱ ነው። እኔ አይደለም ምስራቅ እየመጣው ነው ብሎሻል። ሂዳታ ምንም አልሆንኩም፣ ደህና ነኝ። ምንድን ፈልጌ ነበር እኮ እንደፈለግሽኝማ አወቅኩኝ። ምንድን ነው የፈለግሽ? አይ በቃ ተው፣ እንደዚህ ቅር እያለኝ አላናግርም። ቅር አላለኝም። የምትፈልጊኝ ነገር ካለ ግልጥ አድርገሽ ንገሪኝ። ፊትህ ጥሩ አይደለም። በቃ ይቅርብኝ፣ ችግር የለም። ደህና ነኝ። ከፈለግሽ በኋላ እንገናኝ። በቃ
ከስራ ስንወጣ ሻይ እየጠጣን አወራሃለሁ። የበት ፍሬ እንደናይሄደን አቡሽዬ ምን አወቅ? በፎቶ ማይቻሉ ትናንትና ማታ አይቻቸዋለሁ። ታዲያ ዩኒፎርም ተቀዶ ታደርጋለህ? ቆይቷል ከተቀደደ ሁለተኛ ክፍል በዚህ ነው ተማሪ። መስፍኔ ዝም አለ? ምን ይላል? ለምን አያሰፋልንም? ኧረ ነፍሴ ውድ እኮ ነው። በቃ እኔ እነግረዋለሁ። እሺ ኧረ እንዳትነግር፣ ኬት ይመጣሉ ብሎ ይቀጠቅጠኛል። እኔ እገዛልሃለሁ። እሺ ግን ቤት አትመጭም? ሻይ ጠጥተሽ ትሄጃለሽ። እመጣለሁ። ታሰፊልኛለሽ አይደል? አሰፋልሃለሁ። ፕሮሚስ። አቤ የምትመጪልሽ አንተም በጣም ተጫዋች ልጅ ነህ። ማይኩ ማታ ማታ ስንጫወት ህጻናቶች ተኙ በበላ በኩርኩም ታገባልኛለች። ህጻናቶች አሉ እንዴ? አዎ መንታ ናቸው። መንታ? አዎ። ቤታችሁ የት ጋር ነው? እዚህ ወደ ላይ ከመንገድ ትንሽ ዞር ያለች፣ ከዛ ቀጥታ ስትወርጂ ትልቅ በር አለ ቀይ የተቀባ። እሷ እንዳለፍን ጋሽ ብቻ የሚባሉትን ልብስ የሚሰፉትን ብትጠይቂ ማንም ያሳይሽ። አላውቀውም። እዚህ ሰፈር አይደለሽም እንዴ? አይደለሁኝም። መስፍኔ ጋር እዚህ ጋራጅ መጥቼ ነው። በቃ ከእናንተ ጋር እየተጫወትኩኝ መስፍኔን እጠብቀዋለሁኝ። እና ብርቱካን ልግዛልኝ። አቤ ከፈለ ከሁለታችሁ ባል ማለት ነፍሴ ከሁለታችሁ ባል ማን ነው? ዝም በላቸው እባክህ። እነሱ ሲያኛው ነው ስራ ፈቶኝ ናቸው እነሱ። በቃ ስንት ነኝ? እርግጥስ መጨረሻው ተናገር። መጨረሻ ነው። ተው መጨረሻ ነው። ተሳልተን
ዛሬ ነጋዴዋን ልጅ ቀጥራት ለቀዳሚ ያለ ችግር የለም አልኩ። ግድ የለም እሷ ጋር ውሰድ። ለምን አሰማኝም ባንተ ችግር የለም ግድ የለም። እሺ በጣም ነው የማመሰግነው ባንተ። እሺ ቻው። ያለብኝን ገንዘብ ልመልስ ብዬ ይሻላል። ከጓደኛሽ ጋር ተስማማሽ? እሱን ተወው እባክህ፣ ሌላ ጊዜ አጫውታለሁ። በቃ እየሄድክ ነው? እኔ ቦርሳዬን ይዤ እመጣለሁ። መስፍኔ አሁን ሄደ። የነጋዴዋን ልጅ ቀጥሮ ነው መስፍኔ ማ ይለኝ እሳቸው እቆብ ደርሶት አሁን ነው Drogba, who's onside. Didier Drogba! Game on! The 10 men of Chelsea have pulled one back! Anybody was going to do it. It was that man Didier Drogba who should have... ለነበሩት ጊዜ በጣም አመሰግናለሁ። ችግር የለም። ምን አደረኩልሽ? እስከ ነገርከኝ ቀን ድረስ እኮ ፍቅርን አልተረዳሁትም ነበር። ከጓደኛሽ ጋር ተስማማሽ? አንገናኝም። ደግ አደረግሽ። ለምን? አይሆንሽማ፣ ቀጣፊ ነው እሱስ። አንቺም ቀጣፊ ነሽ። እንዴት? እንዲያ እየሳቅሽልኝ አሞኘሽ። ደስ እኮ ትለኛለህ። በእውነት ስትርቀኝ ቅር እያለኝ መጥቷል። እያቄልሽኝ ነው? ጅል አደረግሽኝ አይደል? አይደለም፣ አንተ እኮ የምትወደድ ልጅ ነህ። በቃ ጭልጥ ብለሽ ተለየሽ? ነው ተለየሁት። ካሁን በኋላ አላገኘውም። ልጁስ? አስወረድኩት። ምን ነው? የመጀመሪያ እኮ አይደለም። ያየኸው ልጅ ሶስተኛ ጓደኛዬ ነው። ሁለቱም ጓደኞቼ አርግዤ አልቀበልም ሲሉ የጣላኋቸው። በፍጹም እኮ አትመስይም። አንተ ግን ታገባኛለህ? እኔ ነኝ የማገባሽ? አዎ፣ ጋብቻ ይናፍቀኛል። አግብቼ መኖር እፈልጋለሁ። ደግሞ ጥሩ ሚስት ሆነሃለሁ። አትወጂኝም እኮ። በኋላ ደግሞ አልፈልግም ብትይኝስ? ጋብቻስ ያለ ፍቅር ምን ይሰራል? እውነቱን ልንገርህ፣ ከአጠገቤ እንድትሄድ አልፈልግም። እወድሃለሁ። አንቺ ምላጭ ነሽ። ከጀግኖቹ ሁሉ አንተ ማረከኝ፣ ከጀግኖቹ ሁሉ አንተ ማረከኝ። ምንድን አሳይተህ ሳትደቅ ውስጥ አልከኝ፣ ምንድን አሳይተህ ሳትደቅ ውስጥ አልከኝ። ሀብታም በገንዘቡ ሲያሽሞነሙንሽ፣ ሀብታም በገንዘቡ ሲያሽሞነሙንሽ፣ ጉልቤ በጉልበቱ ሲያተራምስሽ፣ በጉልበቱ ሲያተራምስሽ፣ ክራሬን ያዝኩና ገባሁ በሽንትሽ፣ ክራሬን ያዝኩና ገባሁ በሽንትሽ። ማርና ወተት ነው ያንተ ጨዋታ፣ ማርና ወተት ነው ያንተ ጨዋታ። ያዚያረከኝ ለታ ቅልጥ አልኩልህ፣ ያዚያረከኝ ለታ ቅልጥ አልኩልህ። የኔ ሸጋ የኔ ሸጋ አረብ ነው የኔ ነህ ሆይ ቢልልኝ፣ የኔ ነህ ሆይ ልምጣ ልከተልህ ሆይ። መስፍን የለም
እውነት አቡሼ? እውነት የለም ብለሽ እውነት የለም መስፍኔና? አዎ አቡሼ። መስፍኔ የለም። ለምን እንደመጣው ታውቃለህ? አንተ ጋር ያሉኝን እቃዎች በጠቅላላ ስጠኝ። አይንን ማየት አልፈልግም። ስጠኝ። ግን ለበደልኩሽ በደበት ትላለህ ይቅርታ እንታርግ። እና መንደሩን አስወጣኝ። የሆነ ነገር ደርብና አስወጣኝ። ምን ያህል ግን እንደምታዩት እንኳን ተዋረደ። ይችን ቤት እንቀይራታለን። የዜማ አወጣጥ አወራረድ አስተምርሽና እንሰራለን። እንዲህ ቢልልኝዬ እውነቴን እኮ ነው። እኔ ዘፋኝ ልሆን ታዲያስ ምን አለበት? ስራ አይደለም እንዴ? ቆይ ሰው ፊት ቆሜ እኔ ልዘፍን? አዎ እሱማ የምልህ እኔ እኮ ስራ መናቂ አይደለም፣ እሱም ስራ ነው። ግን እኔ እንዴት ይሆንልኛል? አይ ጥሩ ድምፅ አለሽ እኮ። ተዋት። ስንቶቹ ናቸው ዝም ብለው በኮረና ድምጻቸው ስንት ካሴት የሚያወጡ? ወኔ ያለው ልጅ አስተምርሻለሁ ሁሉን ነገር። እሺ አንተ ካስተማርክልኝ ይሆንልኝ። በቃ ዜማኑን ግጥሙን ለምን አለበት? ዛሬ ውጭ ኖራት ምን በለው? የት? ባለፈው የበላነው ዋጋቸው ስር ይነቅላል። መስፍኔ ቤት ነው ያለነው። እንደባለፈው እንውጣላችሁ።